የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢህአፓን የሚስተካከልም የለም። ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምን። ኦነግና ኢህአፓን ምን አንድ ሊያረጋቸው የሚችል መሰረታዊ ነገር አለ? ፋኖ አብረን እየሰራን አይደለም። ነገሩ በአስተሳሰብ እየሰራችሁ አይመስልም? ፋኖን አምጥታ 4 ኪሎ አስገባል አለ። በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ ነው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችልባችኋለሁ። እኛ ከማንም ጋር ትከሻ አንለካካም። የፌዴራላዊ ስርዓቱ ማለት በስንት መስዋዕትነት የተገኘና አንዳችም አካል ጥጉ ላይ ሊደርስ አይገባም ብለው የሚያስቡ ናቸው። ይሄን አታምኚም? አምናለሁ። ስለዚህ አሁን ባልከው አረዳድና አሁን ባልከው ሎጂክ ያልተጨቆነ የኢትዮጵያ ሕዝብ አለ ወይ የሚል ጥያቄ ማንሳት ይቻላል። ያልተጨቆነ የኢትዮጵያ ሕዝብማ ሞልቷል። ለምሳሌ የሰራናለኛና ምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው። የመወሻሸት ምርጫ ደግሞ እንዲሆን አንፈልግም። አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በበቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት መንግስትን መጣል የጋራችሁ ሊሆን ይችላል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን የዛሬውን ጀምረናል። ዛሬም እንደተለመደው እንግዲህ በሀገራችን ወቅታዊ ጉዳዮች ላይ የምንወያይ ነው የሚሆነው። ዛሬ ደግሞ ለውይይታችን ባይፈርስ ሚዲያ እንግዳ ሆና የተገኘችው አስፈቅጄ ነው ያው አንቺ ያልክ ያለሁት ጋዜጠኛም ስለነበረች የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ደግሞ ኢህአፓ ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ናት የዛሬዋ እንግዳችን። ልክ ነኝ? ስለዚህ በኢህአፓና በሀገራችን ጉዳዮች ላይ የምንወያይ ነው የሚሆነው። በጣም ነው የማመሰግነው በተመልካቾቻችን ስም እዚህ ድረስ ስለተገኘሽ። እኔም ስለጋበዝከኝ በጣም አመሰግናለሁ። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። ቀደም ሲል ለማስተዋወቅ እንደሞከርነው በአጠቃላይ በሀገራችን ወቅታዊና ፖለቲካዊ ጉዳዮች ላይ ነው ውይይታችን። ስለዚህ ኢህአፓም እንደ ኢህአፓ እንግዲህ በዚህ ሀገር የፖለቲካ ጉዳዮች ላይ የራሱን አሻራ ለማሳረፍ በስደት የነበረ ፓርቲ ይመስለኛል። እንግዲህ ከዚያ በኋላ ከለውጡ ጋር ተያይዞ ነው ወደ ሀገር ውስጥ ገብቶ
በተለያዩ የፖለቲካ ስራዎች ላይ ራሱን እየገለጸና እየተሳተፈ የሚገኘው ይመስለኛል። ስለዚህ እንደ ፓርቲ ከፓርቲ የሚጠበቁ ኢን ፕሪንሲፕል መሰረታዊ የሆኑ የፓርቲ ስራዎች ናቸው ተብለው የሚታሰቡና በዓለም አቀፍ ደረጃ መግባባት ላይ የተደረሰባቸው ጉዳዮች አሉ። ከዚህ አኳያ ኢህአፓ ከስደት ከተመለሰ በኋላ በዚህ ሀገር የፖለቲካ እንቅስቃሴ ላይ ምን ሰራ እስከዛሬ? በዛን ጊዜም የተለያዩ እንቅስቃሴዎችን ሲያደርግ ነበረ እንደ ፓርቲም ከዛ ደግሞ እንደ እንቅስቃሴም ጭምር ማለት ነው። ሀገር ቤት ከገባ በኋላ እንግዲህ በሀገራችን ያለው የፖለቲካ ሁኔታ ወደ በኋላ የምንመለስበት ይመስለኛል። በጣም አስቸጋሪ ነው። ግን በዛች አስቸጋሪ ሁኔታ ውስጥም ከፓርቲ ይጠበቃሉ የሚባሉ ስራዎችን እያከናወነ ይገኛል። በተለይ ደግሞ አሁን ባለንበት ሁኔታ ከህዝብ ጎን በመቆም ህዝብ በፖሊሲም ጉዳዮች ልትለው ትችላለ። ከዛ ደግሞ እንዲሁ በማህበራዊ ጉዳዮችና አጠቃላይ የፖለቲካውን የተመለከቱ ስራዎችን በስፋት እየሰራ ነው የሚገኘው። የሚቆጠር ለምሳሌ አስቸጋሪ ሁኔታዎች ናቸው። ሲጀመር የፓርቲ አስፈላጊነቱም አስቸጋሪ ሁኔታዎች ናቸው። ማህበረሰቡን ከችግር ውስጥ የሚወጣበትን መፍትሄ ማፈላለግ ነው። ያው ፖለቲካ የመፍትሄው አንድ አካል ሆኖ መገኘትና ግንባር ቀደም እንደውም ተዋናይ ሆኖ መገኘት ነው። ስለዚህ ከህዝብ ጎን መቆም ብቻ ሳይሆን ህዝብን ለለውጥ ከማነሳሳት ጀምሮ በርካታ የሚቆጠሩ ተጨባጭ የሆኑ የፖለቲካ ፓርቲ ስራዎች አሉ። ከዚያ አኳያ የሚጨበጥ ነገር እስቲ ምን አደረጋችሁ በዚህ 7 ዓመት ውስጥ? ኢህአፓ በምርጫ ላይ የተሳተፈው አንዴ ብቻ ነው። ምናልባት እንደሌላው ሀገር የኛን ሀገር ሁኔታ የፖሊሲ ጉዳዮች ወይ ደግሞ እንትኖች ብለን ልታልፈው የምትችለው ጉዳይ አይደለም። ያ የሚመጣው መጀመሪያ ሴኩሪቲ ሴፍቲ ከተረጋገጠ በኋላ ስለሆነ ማለት ነው። በዛ መንገድ ህዝቡ በጋራ በመሆን ስለ መብቱ እንዲታገል እያንቀሳቀሰ ይገኛል። ምክንያቱም እንዳልኩ የፖሊሲ ጉዳይ ማኒፌስቶ እንደዚህ እናደርጋለን የሚሉት ጉዳዮች የሚመጡት የሀገር ደህንነት የሀገር ሰላም ከተጠበቀ በኋላ መሆን ስላለበት ማለት ነው። ስለዚህ በዛ ረገድ ቅድም እንዳልኩት ህዝቡ በጋራ ሆኖ ለመብቱ እንዲታገል እያደራጀ ይገኛል። ከዛ ግን ካደራጀ በኋላ ኢህአፓ ምን ያደርጋል የሚለውን በፖሊሲ ጉዳዮች ላይ መወያየት የምንችለው ቶፒክ ነው። ነገር ግን ለማደራጀትም ስራ ይጠይቃል ብዬ ነው። ለምሳሌ ምን ሰራችሁ ስል በራሱ ህዝብን ማደራጀት ስራ ስለሆነ ነው። እስኪ ለምሳሌ አሁን ኢህአፓ ህዝብን ከማደራጀት አኳያ ሊገለጽ የሚችል ፓርቲ ነው ወይ? ምን ያህል አባላት አሉት? ምን ያህል ተከታዮች አሉት? ምን ያህልስ ቢሮ አለው? የት አካባቢ ብዬ ብጠይቅ ምንድነው መልስ? በቁጥር አባላቱን መግለጽ ያለብኝ አይመስለኝም። ነገር ግን አንድ ሀገራዊ ፓርቲ የኢህአፓን ቁመና እንድናውቅ እናንተ በጥቅሉ ህዝብን ስናነቃነቅ፣ ስንቀሰቅስ፣ ስናደራጅ ስለምትሉ በተለየ መንገድ ምልሽ ገዝፎ የሚታይ ይመስላልና ቢያንስ አካባቢውን የግድ ቁጥሩን 100,000 90,000 እንድትይኝ ሳይሆን ልክ እንደ ብልጽግና በሚሊዮኖች የሚቆጠሩ ወይስ እሱን ነው? ሀገራዊ ፓርቲ እንደመሆኑ መጠን በሁሉም የኢትዮጵያ አካባቢዎች እየተንቀሳቀሰ የሚገኝ ፓርቲ ነው። አንደኛው ከሌላው ቦታ ላይ የመዋቅር ጥንካሬና እንትን ልትለው ትችላለ ሊለያይ ይችላል እንጂ ያልደረስንበት የኢትዮጵያ ክፍል የለም ለማለት በሚያስችል ሁኔታ አሁን ላይ በሁሉም የኢትዮጵያ አካባቢዎች እንንቀሳቀሳለን። ቢሮዎችም ጭምር አሉን። ለምሳሌ በደቡብ ክልል ደቡብ ስለ አሁን የተዋቀሩትን ክልሎች ጨምሮ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ጭምር እንዲሁ አዲስ አበባ ያው እንደሚታወቀውና ድሬዳዋ፣ ሐረር ቢሮዎች አሉን። ከቢሮዎቹ ደግሞ በተጨማሪ ጠንካራቸው ሁሉም ክልሎች ላይ ኢህአፓ ቢሮ አለው። የዕለት ተዕለት ፖለቲካን ስራዬ ብሎ የሚሰራ ከፖለቲካ ተሿሚዎቹ ባሻገር የሆኑ ሙያተኞች ቀጥሮ በትክክል አክቲቭሊ እኔ አሁን ድሬዳዋ ብሆን ሄጄ የኢህአፓ አባል መሆን ብፈልግ የሚያስተናግዱኝ አካላት አሉ። በትክክል የሚያስተናግዱ አካላት አሉ ሁሉም ክልሎች ላይ እያልኩ አይደለም። አሁን የጠቀስኩልህ ክልሎች ላይ ግን ቢሮዎችም አሉን። እንዳልኩ ደግሞ ከቢሮ በተጨማሪ እለት ተዕለት ለኢህአፓ ለዋናው ጽህፈት ቤት መረጃን ጭምር የሚሰጡ ከመረጃን ባለፈ ደግሞ እዛ ያሉ አባላትን የሚያንቀሳቀሱ በየክልሉ የስራ አስፈጻሚ አባላት አሉን፣ ባለሙያዎችም አሉ። ስለዚህ አሁን በጠቀስሽው ልክ እኮ ከሆነ ኦልሞስት ሁሉም የኢትዮጵያ ክልል ውስጥ ናችሁ። ማህበራዊ መሰረታችን አጠቃላይ የኢትዮጵያ ህዝብ ነው። ስለዚህ ኤክስፔክትድም ነው እኮ። ስለዚህ ቀደም ሲል ያነሳሻቸው
ከሰላምና ከጸጥታ ጋር የተያዙ ችግሮች የሉም ማለት ነው፣ ወይም ደግሞ ኦልሞስት የሉም እንደማለት ነው። ኢህአፓ በዚህ ደረጃ ቀደም ሲል በጠቀስሻቸው በትግራይ በአማራ የመሳሰሉት ክልሎች ላይ ደርሶ ተንቀሳቅሶ በዚህ ደረጃ ስራ አስፈጻሚዎች ሙያተኞች ኖሮት ቢሮ መክፈት ከቻለ በጫና ውስጥ እየሰሩ ይገኛሉ። ቀደም ሲል የጠቀስሻቸውና የፓርቲን ስራ ለመስራት የማያስችል እንቅፋት ይሄን ያህል አስቸጋሪ ነው ተብሎ ሊወሰድ ይችላል። በደንብ አሁን ያልከው ነገር ትክክለኛ ኮንክሉዥን ነው ብዬ አልወስደው። ምክንያቱም በዛ አንጻር ካየነው አዲስ አበባም ጽህፈት ቤት መኖሩ በጣም አስቸጋሪ ሁኔታ ነው። እኛም ኢቭን በብሔራዊ ስራ አስፈጻሚ ደረጃ መንቀሳቀሳችን አስቸጋሪ ነው። ስለዚህ የለም ልትለው ትችላለህ ማለት ነው። አንተ ባልከው ኮንክሉዥን ወይ ሎጂክ ከሄድን በጫና ውስጥ የሚሰሩ እንትኖች አሉ። ለምሳሌ ከቢሮ በጣም በተደጋጋሚ ልቀቁ የሚባል ነገር ሊመጣ ይችላል። በጣም በተደጋጋሚ ቢሮ ልንቀይር እንችላለን፣ የተለያዩ ቦታዎች ልንንቀሳቀስ እንችላለን። ያ ማለት ግን ኢህአፓን ትግል ከማድረግ ያስቆመዋል ማለት አይደለም። በሌለውም ቀዳዳ ውስጥ እየገባን ነው እየሰራን ያለ ነው የሚለውን ነው ኤክስፕረስ የሚያደርገው እንጂ አሁን ያልከውን ይዘን ለምሳሌ አማራ ክልል ወይ የሆነ ቦታ ቢሮ ስላለን የፖለቲካ ምህዳሩ ጠባብ አይደለም ወይም ደግሞ ፓርቲን የፓርቲ ስራ እንዲሰራ የሚያደርግ ችግር በነገራችን ላይ ያለ እንቅፋት እኮ የፖለቲካ ፓርቲዎችም ይህን ያህል ምልሽ እንኳን ፓርቲን የሚያህል ነገር ብዙ አይነት ስራዎች ያለ ፈተና አይሰሩም። ግን ቀደም ሲል በጠቀስሽው ልክ ከሆነ ይህን ያህል አስቸጋሪና ወይም ደግሞ በጣም ለስራ የሆነ እንቅፋት ይሆናል ተብሎ ሊታሰብ አይችልም ከሚል ነው። አንድ ላይ አያይዘን በኋላ ከምናነሳቸው ጉዳዮች ጋር እናየዋለን። ቀደም ሲል የማህበራዊ መሰረትን ጉዳይ አንስተሽልኝ ነበርና የኢትዮጵያ ሕዝብ ስለሆነ እንትናችን ማህበራዊ መሰረታችን በሁሉም ቦታዎች ላይ ያለን የሚል ነገር አንስተሻል። ስለዚህ ሁለት ጉዳዮች ለማንሳት ፈልጋለሁ። ለምሳሌ ሁሉም ቦታዎች ላይ ቢሮ መክፈትና በሁሉም ቦታዎች ላይ አባላትን መያዝ ማህበራዊ መሰረትን ሁሉም የኢትዮጵያ ሕዝብ ነው ሊያስብል ሎጂካሊ ይችላል ወይ? አመክንዮአዊ ነው ወይ? ለምሳሌ ኢህአዴግ የቀደመው ኢህአዴግ በሁሉም ቦታዎች ላይ ቢሮዎች ነበሩት። እንግዲህ አራቱንም ብሔራዊ ክልሎች እና ሌሎች አጋር ድርጅቶችን ይዞ ይሰራ እንደነበር ይታወቃል። እንደ መንግስትም መሪ ድርጅት ሆኖ ይሰራ እንደነበር ይታወቃል። ግዙፍ የሆኑ አባላትም በጣም ፈታኝ የሆኑ አባላት ጭምር እንዳሉት ይታወቃል። ነገር ግን ማህበራዊ መሰረቱ አርሶ አደሩ ነው። ስለዚህ በሁሉም ቦታዎች ላይ መንቀሳቀስ ማህበራዊ መሰረቴ የኢትዮጵያ ሕዝብ ነው ለማለት ያስችላሉ? የመጀመሪያ ይሄን እንትን ብለን ከዚያ ወደ ሌላው አያስችልም። በፍጹም አያስችልም። ሪቨርስ አድርገው ሆኖ አሁን ለምሳሌ ማህበራዊ መሰረታችን የኢትዮጵያ ሕዝብ ስለሆነ በሁሉም ቦታዎች ቢሮ አለን። የኛ ሎጂክ ያ ነው። ነገር ግን በሁሉም ቦታ ቢሮ ስላለን ማህበራዊ መሰረታችን ነው። ስለዚህ በሁሉም ቦታ ቢሮ ስላላችሁ አይደለም። ኦኬ በቃ እሱ ከተመለሰ ወደ ማህበራዊ መሰረት እንምጣ። የኢትዮጵያ ሕዝብ ነው ማህበራዊ መሰረቴ ማለት ምን ማለት ነው? ሊሆንስ ይችላል? በራሱ በኢህአፓ ዴፊኒሽን ርዕዮተ ዓለማዊ ርዕዮትን ስትተነትኑት ግለሰቦች አንድ የህብረተሰብ ክፍል ወይም መደብ፣ አንድ ቡድን ወይም ድርጅት እምነታቸውን፣ አመለካከታቸውን የሚገልጹበት ምጥቀት ያለው የሀሳብና የዓላማ መድብል ነው መቼም ርዕዮተ ዓለም። ስለዚህ ሰዎች የተለያየ ፍላጎት አላቸው። ሁሉም የኢትዮጵያ ሕዝብ ማለት ሁሉም የኢትዮጵያ ሕዝብ ተመሳሳይ የሆነ ፍላጎት አለው ተብሎ አይታሰብም። ተመሳሳይ የሆነ ፍላጎትማ ቢኖረን አሁን ቀደም ሲልም የጠቀስሽው ይሄ ውጣ ውረዱና ግጭቱ፣ እንቅፋትነቱ የመሳሰሉት ነገሮች ባልመጡ። ከዚያ ባሻገር ደግሞ የሁሉም መሆን ይቻላል ወይስ የሁሉም ለመሆን ሲሞከር ደግሞ የማንም አለመሆን አይመጣም ወይ? እንደው ቢያንስ የብልጽግና አባላት የእናንተ ማህበራዊ መሰረት ሊሆኑ አይችሉም። እሺ ሌላው ይቅር፣ ቢያንስ እናንተ ብሔርተኝነትን በኋላ የምናነሳው ጉዳይ ላይ በጣም አጥብቃችሁ ስለምትጠሉ ብሔርተኝነትን መሰረት ያደረጉ የፖለቲካ ፓርቲዎችን ማህበራዊ መሰረታቸው ያደረገው የማህበረሰብ ክፍል የእናንተ ማህበራዊ መሰረት ሊሆን የሚችልበት እድል የለም። ስለዚህ መርጣችሁ ፍላጎታቸውን የምታንጸባርቁላቸው ማህበራዊ መሰረት ሲባል እንደ ቡድን የሚገለጽ በድርጅት በቡድን ምናልባትም ስለ ሶሻል ዲሞክራሲ በኋላ ስናወራ መደብን መሰረት አድርጎ እንደመንቀሳቀስ ሁሉ እንደሱ አይሻልም ወይ? ግራ መጋባት የሚፈጥር ነው ወይም ሌላ አረዳድ አለ ወይ? የኢትዮጵያ ሕዝብ ሲባል የኢትዮጵያ ሕዝብ ስንል ኤቭሪ ሲንግል የኢትዮጵያ ሕዝብ ወይ ደግሞ እያንዳንዱ ፐርሰንት ተቆጥሮ እያለን አይደለም። ነገር ግን የኢህአፓን አይዲዮሎጂ የሚቀበሉ ብቻ ሳይሆኑ
ወደ ኢሃፓ ብቻ ሳይሆን ወደ አይዲዮሎጂውም ከዛ ደግሞ ኢሃፓ ያሻግራል ወይም ደግሞ ይሄዳል ብለው የሚያስቡ ሰዎችን ጭምርም እያለን ነው። ለምሳሌ አንተ መሆን አይጠበቅብህም የኢትዮጵያ ሕዝብ ሙሉ ለማለት ምክንያቱም እንደ ሕዝብ ስንገልጽ እያንዳንዱ የተለየ ቡድን መሆን የለበትም። ሚስጥረ ለምሳሌ እንደው ሶሻል ዲሞክራሲ በጣም የተጨቆኑና ድምጽ የሌላቸውን ውግንና ብሎ የሚያስበው አይደለ? ሶሻል ዲሞክራሲ ይሄ ማህበራዊ ፍትህን የማንገስ ጉዳይ የፍትህ የሀብት ክፍፍልን ጉዳይ ብዙ ጊዜ ከተጨቆኑት ጋር በዓለም አቀፍ ተሞክሮ ነው የማቀው የተጨቆኑትን የሚያስብና መደላደል የሚፈጥር ርዕዮተ ዓለም ነው። ስለዚህ በተለይ ደግሞ ከሀብት ክፍፍል ጋር የምታነሷቸው ጉዳዮች የባለ ሀብቱን የተለየ የሆነ ጤናማ ያልሆነ ፍላጎት የማስታረቅ ጉዳይ አለ። እንደው ቢያንስ መካከለኛ መደብ ላይ የሚገኝና ሀብት እያፈራ ያለ አካል ሎጂካሊ የእናንተ ማህበራዊ መሰረት ሊሆን አይችልም። የንግዱ ማህበረሰብ የእናንተ ማህበራዊ መሰረት ሊሆን አይችልም። የንግዱ ማህበረሰብ ከኢትዮጵያ ሕዝብ ውስጥ አንዱ ቡድን ስለሆነ ስለዚህ እንዳልሽው ቅድም ሲንግል የሆነውን ግለሰብ እንቆጥራለን ማለት እንኳንም ባይሆን የሆነ እንደ ሶሻል ዲሞክራሲ የሆነ ቡድን የምትወክሉት ፍላጎቱን የምትገልጹለት ሊኖር አይችልም። ወይም አሁንም ይህንንም ታሳቢ አድርገሽ እስኪ ስለ ኢትዮጵያ ሕዝብ አሁን ባልከው አረዳድና አሁን ባልከው ሎጂክ ያልተጨቆነ የኢትዮጵያ ሕዝብ አለ ወይ የሚል ጥያቄ ማንሳት ይቻላል። ያልተጨቆነ የኢትዮጵያ ሕዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል እምልሽ ሁሉም ሰው ተጨቆኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢሃፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉም እኔም አንዳንድ ጊዜ ስለሚመስለኝ ነው እምልሽ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔ እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ሕዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ የኔና ያንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ እያደረግነው ነው። ያ ግን ኢንሹር ያደርጋሉ ምክንያቱም የአዲስ አበባ ፓርቲ አይደለም። ከአዲስ አበባ ውጭም እኮ ታደርጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሀሳብሽን በተለያየ መልኩ ስትገልጪ አይሻለሁ እምልሽ እንዳንቺ ደግሞ በሀሳብን በነፃነት የመግለጽ መብት ታፍኗል የሚልና ሮሮም በጣም ከፍ ያለ ሮሮም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ? ሚስጥረ ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጥታችኋል። ኢሃፓ ሀገር ቤት ገባ ማለት ገብታችሁ እያታገልን ነው እያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ ያቅርብልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ ምህዳር አለ። ወደ ምህዳር ስንመጣ እናነሷለን። እስቲ ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። እኔና አንቺ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው። ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም። ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ? አሁን ምን መሰለሽ የተሻለው ነገር በቃ ከኢሃፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹ እኔ እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ የሚያነክተን ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል
ምህዳር አለ ብዬ ስላሰብኩ ነው። አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም። ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ። በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ፣ ማስፈራሪያ ይደርሳቸዋል። ያ ጠንከር ያሉ ፓርቲዎች ኢህአፓ በመሆናቸው ነው ግን የሚታሰሩት። ምናልባት አንዳንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው አንዳንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ እንትን ስላለ እንደሱ ነገር ነው። እንደሱ ጥሩ ነው። ኃላፊነት አለብን። ገብቶሃል? ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን። ስለዚህ አሁን መጥቼ በፓርቲ ሽፋን የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም። ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው። ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል? ግን ይኖራሉ፣ አይኖሩም ልልህ አልችልም። እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያሉ አባላት ይቀርና ፓርቲ ሆኖ አመራርም ሆነ የፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ። ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም። ግን እዚህ ጋር መጥቼ የምገልጽልህ ነገር ያየነው እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው። በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም። ልክ ስላይደለ አላማችን የሚያስላልሆነ። ሁለተኛ በመታሰር ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው የማስበው። ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም። ኢንፋክት በእርግጥ አሁን ባለው ሁኔታ ለምን አለ ትሬንድ አለ በደንብ እንደ ኢህአፓ ግን ያንን አክሴፕት የምናደርገው አይደለም። እኔም በግል አክሴፕት የማደርገው አይደለም። ልክ ነው ብዬ የምናምነውም ነገር ስላይደለ ማለት ነው። የፖለቲካ ባህላችን ይስተካከል እያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም። እንደ ግለሰብም እንደዛ አይደለምና የምንፈልገው የፖለቲካ ባህላችን ተስተካክሎ የሀሳብ ልዕልና እንዲያሸንፍ የሀሳብ የበላይነት እንዲኖር ነው። በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለንም። ስለ ሀሳብ ልዕልና በጣም ትናገራላችሁ፣ ሀሳባችሁን የምታስተላልፉበትን መድረክና እንደውም አንድ ሚዲያ ላይ አንቺና ሊቀመንበሩ ይመስሉኛል ስትሰጡ የሉም የሀሳብ መድረኮች የሚል ነገርም አንስታችኋል እና ማን ያዘጋጅላችሁ? እናንተስ የሀሳብ መድረኮችን ለማዘጋጀት ምን ያህል ጥረት አድርጋችኋል? ምን ያህል ሞክራችሁ አልተሳካላችሁም? ከዚያ ባሻገር ደግሞ የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢህአፓን የሚስተካከልም የለም እና እንዴት ነው ከዚህ ጋር? ስለ ሀሳብ ልዕልና ስታወራ የሁሉም አካል ሀሳብ መከበር አለበት በሀሳብነቱ አይደለም። ስለዚህ ይህ ሀገር የጋራችን ነው። የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢህአፓ ፎር ዛት ማተር ተለይቶ የሚሰጥ ነገር አይደለም። ስለዚህ ለምሳሌ ይመስለኛል ለማንሳት የፈለከው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወተን ነበር። ሌላም አንድ ምናልባት በዚያ ጊዜ አንቺ በአመራር ደረጃ ላይ ያለሽ አይመስለኝም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችባቸዋለሁ። እኛ ከማንም ጋር ትከሻ አንለካካም። አላማችንም እሱ አይደለም። እንዳልኩ በሀሳብ ልዕልና ነው የምናምነው። በሀሳብ ልዕልና ስታምን ደግሞ አንተ ብቻ አይደለህም ማመን ያለበት። ኤቭሪ ፓርቲ ወይም ደግሞ ኤቭሪ ስቴክሆልደር ሊያምንበት ይገባል። ለምሳሌ ጠቅላይ ሚኒስትሩን ስብሰባ ስናይ በአካልም ስለነበርኩበት እሱን በደንብ የተሻለ ኤክስፕረስ አደርግልሃለሁ ብዬ ስላሰብኩኝ ነው። አጀንዳዎች ነበሩን ከኛ ከፓርቲ አመራር ብቻ ሳይሆን እንዳልኩ ከአባላቶቻችንም ከምንም ቢነሱ ይበልጥ ይጠቅሙናል ብለን ያልናቸው ሀሳቡ እንግዲህ ሀሳብ ነው ይዘን ሄድ ነው። በዛ መድረክ ላይ እኛ ብቻ እናንሳው የሚል ትምክህት ወይም እንዳልኩ ትከሻ መለካካትም አይደለም። ይዘናቸው ሄድናቸው ጉዳዮች አልተነሱ። በአጠቃላይ ምናልባት የጦርነት ሁኔታ በተወሰነ መልኩ ተነስቶ ሊሆን ይችላል። ነገር ግን መነሳት በነበረበት ዲግሪ ምክንያቱም ምንድነው በጣም አንገብጋቢ ኢሹ ነው ብለን ስለምናምን ከዛ ደግሞ ሀገራዊና ክልላዊ ፓርቲዎች አሉ አይደለ? እዛ ውስጥ ሀገራዊ ፓርቲ ስትሆን የሆነን ክልል ብቻ ሀሳብ ይዛ አይደለም የምትሄደው አይደለ? ኦን ፔፐርም ቢሆን ነው ማወራ። ስለዚህ ለሀገራዊ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us።
መነሳት አለባቸው ብለን የምናስባቸው ሀሳቦች አልተነሱም። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሀሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምንም። ይዘነው የሄድነውን ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው። አይመስገኑ አይደለም ይመስገኑ፣ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍጎን አይደለም መሆን ያለበት። የመድረኩ ዓላማ ያስላልሆነ ያ ከሆነ የመድረኩ ዓላማ መቀመጣችን አግባብነት የለውም። ጥሪው ላይ የመድረኩን ዓላማ የተመለከተ የተወሰነ አጀንዳዎች ጥሪው ነው እንግዲህ የሚወስነው። ምናልባት ጠቅላይ ሚኒስትሩ ማብራሪያ ሰጥተው ጉብኝት ትሄዳላችሁ የሚል ኦር የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተን እሱን ነገር ጉብኝትም አልነገሩም። እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ፣ አስገቡን። ስለዚህ ሀሳባችሁን የምትገልጹበት ነው። አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው። ገብቷል። ግን አንዱ የጠቅላይ ሚኒስትር ቢሮ የሥራ አካል ቢሆን አስፈላጊ እንደ ፕሮቶኮል እሱን አልተቃወምንም። በነገር ላይ እሱን አልተቃወምንም፣ ግን አስፈላጊ አለመሆኑን የተረዳንባቸው መንገዶች ነው እያስረዳው ያለሁት። ከዛ ባለፈ ግን ቅድም እንዳልኩ የጥያቄ እድል መሰጠት ነበረበት። 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥፍተን ነው አይደለም ብዙ ምንሰራው። የግልም ስራ ሊኖር ይችላል፣ የፓርቲም ስራ ሊኖር ይችላል። ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ጥያቄ አትሊስት 1 ደቂቃ መሰጠት ነበረበት እድል። እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች በተደጋጋሚ ክልላዊ ለሆኑ ፓርቲዎች እየተሰጠ አይሰጣቸው አይደለም፣ ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት። እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም፣ ወይ ማደሪያ ያተንም አይደለም፣ ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም። ጥያቄው አጀንዳ ይዘን ሄድ ነው። ውይይት ከተባለ ደግሞ ግን ረግጦ ከመውጣት ተገቢ አልነበረም። መድረኩ በዚህ መንገድ ሊስተናገድ አይገባም በሚል በደብዳቤ ያስገብታችሁ ቢያንስ ከ1-2 ጊዜ ሙከራ በኋላ ሌሎች መድረኮች ላይ ገና ሲጀመር በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ ነው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ብዙ መግለጽ አሁንም ስገልጽልህ መንግስትን ለማሳጣት የሚል እንትን እንዳይኖር ግን አሁን ከተነሳንበት ቦታው ስለሆነ የፈለገሽን ተናገር። ያው እንትን አይደለም ተበታትነን የተቀመጥነው አድማ ለማስመሰል አይደለም፣ እድል እንዲሰጠን ነው። ምናልባት ወደ አንድ ቦታ ኮንሰንትሬት አድርገው የሚሰጡ ከሆነ ተበታትነን እንቀመጥ እድል ይኖራል የሚል ነው። ሁላችንም ስናወጣ ስለነበረ እጅ ማለት ነው። ለሁላችንም ነው ያልተሰጠው። ስለዚህ ተደራጅቶ መግባትና መንቀሳቀስ እኮ የኢህአፓ በቃ ዋና እንትኑ ነው አይደል? የድሮውም ኢህአፓ መቼም ፓርቲ አይደለም። ግን በደንብ እርግጠኛ ሆኜ ልነግርህ የምችለው ረግጦ የመውጣት ፍላጎት ይዘን አይደለም የገባነው። ጥያቄዎቻችንን የማቅረብ መልሳቸውን የመስማት ፍላጎት ይዘን የገባነው። እንግዲህ ተርን ኦፍ ኢቨንትስ እዛ ጋር አደረሱን። አልሆነም፣ መጠየቅ አልቻልንም። በቀጥታ ወደ ማብራሪያ ተገባ። ምንድን ነው የምናደርገው? ማብራሪያ ስሙ ቢሉን እና ብንሄድ ረግጠን መውጣታችን ልክ አይሆንም ነበረ። እንወያይ ተብሎ ነው የተጠራ ነው። ውይይት ቦዝዌይስ ነው፣ ልክ አሁን እያደረግን እንዳለ ነው እና ከአንዱ አቅጣጫ ብቻ ከሆነ የምንሰማው በየቤታችን ቴሌቪዥን አለ፣ በየእጃችን ስማርት ስልክ አለ፣ ማብራሪያውን እዛ እንሰማዋለን። ምክንያቱም እኛ አይደለንም፣ እኛ ለመስማት ቅርብ ነን። ይሄን ወይ ለማሳጣት አይደለም ነው። እሺ ወደ ሌላው ጉዳይ ቀደም ሲል ከአንድ ክልል ለመጡ የሚል ነገር ስላነሳሽልኝ ወደዛው ልግባ ብዬ ነው። ከብሔርተኝነት ጋር በተያያዘ ይሄ ጠባብ ብሔርተኝነትን በጣም አጥብቃችሁ ስታወግዙ ነው በአደባባይ የምትታወቁት።
ከኢትዮጵያዊነትም ጋር በተያያዘ በጣም ገዘፍ ያለ ተልዕኮ የያዛችሁ ነው ይመስለው። ሀገራዊ ፓርቲም ከመሆናችሁም ባሻገር ሀገራዊ ብሔርተኝነትን የምታቀነቅኑ እንደሆናችሁ ነው እንትናችሁም የሚያስታውቀውና አንደኛ ሲጀመር ያው የድሮ ኢህአፓና የአሁኑ ኢህአፓ ግንኙነታቸው ምን ያህል ነው የሚል ነገር ላነሳ። ምክንያቱም ብሔርተኝነትን ያኛው ኢህአፓ ድሮ የምናውቀው ኢህአፓ በምን ያህል ደረጃ ሲሰብክ እንደነበረ አይነት ስለሚነሳ፣ ከዚያ ባሻገር ግን በምትጠሉት ልክ ጠባብ ብሔርተኝነትን ከዋና ጠባብ ብሔርተኞች ጋር ደግሞ በጋራ እንሰራለን ብላችሁ ደግሞ የምታነሱት ነገር ምንድነው? አይምታታም ወይ አይደል? አሁን በጋራ አብረናቸው እንሰራለን ከምትሏቸው መካከል እነ ኦነግ አሉበት፣ እነ ኦፌኮ አሉበት፣ አማራ ጊዮናዊ ምናምን የሚባል ከብሔር ድርጅቶች ጋር እቺን ሀገር የገደላት እንዲህ አይነት ጠባብ የብሔርተኝነት አስተሳሰብ ነው የሚል ፍልስፍና ነው ኢህአፓ ያለው። በጣም አጥብቆ ሲያወግዘውም በየቦታው የምንሰማው ይህንን ነው። ወይም እንዴት ነው የተረዳሁት? ከዚያ ደግሞ አብራችሁ ስትሰሩም እንሰራለንም እያላችሁ አንቺም ሊቀመንበሩም ስናገሩ ሰምቼ ስለማቅ እዚህ ላይ ቁርጥ ያለውን እንትን እስቲ ከመጀመሪያው ጥያቄ ልነሳና ብሔርተኝነትን የድሮ ኢህአፓ ይመለከትበት የነበረው መነጽር ይመስለኛል የተሳሳተ ነው። ይመለከትበት የነበረው መነጽር ሳይሆን ሰው የሚረዳው አረዳድ የተሳሳተ ነው። በቅድሚያ የጭቆናን ኢሹ ስናነሳ የሆነ ብሔር አይደለም ያልነው፣ የመደብ ኢሹ ነው። የመደብ ጭቆና አለ ነው። ሁለተኛው ደግሞ ከብሔሮች መብት ጋር በተያያዘ ኢንፋክት ኢህአፓ አይደለም የመጀመሪያውን እሱን ያነሳው። ከዛ ብዙ ሰው የአንደርስታንዲንግ ላይ ነው። ግን አረዳድ አሁንም የታሪካዊ ዳራም ላይ የሚላነሳለሽ ፈልጌ ነበር። አሁን አንቺ ያልሽኝን ነው ብዙዎች የታሪክ ልሂቃኖቹ አንቺ ባልሹ መንገድ ነው የሚያነሱት። ግን አንዳንዶቹ ከኛ በላይ ኢህአፓ ማን የሚሉ አካላትም ጭምር ደግሞ በተቃራኒው ያለውን አሁን የተሳሳተ ምትዩን አረዳድ የኢህአፓ ነው ብለው የሚጽፉም ምንም የሚሉ ኢህአፓ ነን ባዮችም አሉ። ይኖራሉ። አይኖሩም እያልኩ አይደለም። ግን ነገሮችን ደግሞ ጀጅ ለማድረግ ምንድነው መነሻቸው፣ ምንድነው ሁኔታው የሚለውን ከስር መረዳት ያስፈልጋልና እኛ የምናውቀው ኢህአፓ ከዛ ደግሞ አሁን ከጠቀስካቸው ውጭ ያሉት ኢህአፓዎች የድሮ ኢህአፓዎች የሚያውቁት ኢህአፓ ያ አይደለም። እንግዲህ አትሊስት እኔ ከነሱ በላይ አላቅም። ሌላውን ሰው ተውና እኔ አሁን የኢህአፓ አመራር ነኝ ብሎም ከነሱ በላይ አላቅም በጊዜው ስላልነበርኩኝ። ስለዚህ ኢህአፓ አይደለም መጀመሪያ ያንን ማለት የኢህአፓ እንትን አይደለም። ነገር ግን አንዳንድ ጊዜ ነገሮች ያሉም ስላልካቸው አይኖሩም ማለት አይደለም። ስለዚህ መጀመሪያ ችግሮችን ለመፍታት አክኖሌጅ ማድረግ ያስፈልጋል። ኢህአፓ አክኖሌጅ አድርጎታል ያንን በመርህ ደረጃ። ነገር ግን ከብሔሮች ጋር በተያያዘ የጭቆና ትርክት ተብሎም ኢህአፓ የሆነን ብሔር እንደ ጨቋኝ የሆነ እንደ ተጨቋኝ አይቶ አያውቅም። ከመደብ ጋር ነው። ወደድንም ጠላንም እቺ ሀገር የኛ ብቻ አይደለች፣ የብሔርተኞቹም ጭምር ናት። አይዲዮሎጂያቸውን ሺህ ጊዜ ላንቀበለው እንችላለን። ስለዚህ በጋራ በጠላት የጠላት አጀንዳ አሁን እነሱ በነገራችን ላይ አሁን ጠባብ ብሔርተኞች የሚባሉት ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት
110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ። ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። የጠላት አጀንዳ አሁን እነሱ በነገራችን ላይ አሁን ጠባብ ብሔርተኞች የሚባሉት ይሄኛውንም ስርዓት አንዳንድ ጊዜ ስትገልጹት ከኢህአዴግም የከፋ ብሔርተኛ የሚል ነገር ታነሳላችሁ። ኢቭን እዚህም ላይ የሀሳብ አንድነት አላችሁ የአመራሮች ውስጥ ጭምር። ለምሳሌ አንቺ ይህንን ስርዓት ስትገልጽ አንድ መድረክ ላይ ሰማዎች የስልጣኑ ብሔርተኛ የሚል ነገር ነው። ሌሎቹ አመራሮች ደግሞ ከእንትንም በላይ የከፋ ብሔርተኛ ነው በሚል ግን ለማንም ብሔር ሲጠቅም አላየውም በሚልም አንቺ ትገልጫለሽ። እዚህ ላይ የጠራ ሀሳባችሁ ቢታወቅ። ከዚያ ባሻገር ደግሞ የሁሉም ብሔሮች ነች ማለት ልክ ነው። እነዚህ ሰዎች አሁን ጠባብ ብሔርተኞች የሚባሉት ከስልጣን ጋር የተያዘ ጉዳይ እንጂ ከብሔርተኝነት ጋር የተያዘውን እያዩት ነው ተብሎ ነው ሌሎቹ የሚወቅሷቸውና ስለዚህ የሁሉም ብሔርተኛ ስለሆነች የሀሳብ አንድነት ያስፈልጋል። እንደ ፓርቲ ሀገር የጋራ በሚያደርጉን ኢሹዎች ላይ ምን የጋራ ያደርጋቸዋል? ሀገር የጋራ የሚያደርግ ጉዳይ አለ እኮ በነገር እኔም ወደሱ ልመጣ ነው። ለምሳሌ መሰረታዊ በሆነ መሪዎች ላይ መግባባት ነው አይደል የሆነ ነገር የሚያደርገሽ። ግን በኢሃፓ ኮንቴክስት እኮ ብሔርተኝነት ማለት መሰረታዊ የሆነው የሱ ጸር ነው አይደለ? ብሔርተኝነት የዚች ሀገር ዕዳና ፈተና ነው ብሎ የሚያስብ ነው። በቃ እዚህ ጋር አይበቃም ወይ? ከብሔርተኛ እስቲ ብሔርተኛ ከሆኑ ድርጅቶች ጋር ኢሃፓን የጋራውን አጀንዳ ንገሪኝና ካለው ኢትሶኬ። መጀመሪያ እንትን አንስተህ ነበረ እንዴት ነው ኤክስፕረስ የምታደርጉት አረዳዳችሁ የተለያየ ነው ብለህ ነበረ። በተለይ ከብልጽግና ጋር በተገናኘ ይመስለኛል። ብልጽግና ብሔርተኛ የሆነለት አካል አለ ብለን አናምንም። ያ ማለት ይሄንን የሀሳብ ልዩነት ያልኩሽ ቀደምም ሲል ማነሳው እሱም ነው ያምታታን ያለው አመራሮቹ በመድረኮች ላይ ይሄን የምትይው አንቺ ነሽ። በነገራችን ላይ እርግጠኛ ነኝ ሰምተሽም አይተሽም ታውቂያለሽ አይደል? አሁን ግን እንደ ኢሃፓ አቋም የገለጽኩልህ ያለው ምክንያቱም እሱ ነው አንዱ በማሳጣትና በማጋለጥ በማምታታት ኢሃፓ ራሱን ለማግዘፍ ይሞክራል ከሚያስብሏችሁ ነጥቦች አንዱ እቺን ጉዳይ በተመለከተ በተደጋጋሚ ስላየው ነው። አንቺ በዚህ መልክ ነው የምትገልጹ ብዙ ጊዜ ሊቀመንበሩ ደግሞ ቅድም ባልኩሽ መልክ ነው ሲገልጹ አይደል? ልክ ነኝ አይደል? በጣም ብዙ ቦታ ላይ አይቻለሁ። እናንተ የሚያስተዋላችሁ ይመስለኛል። እሱ ላይ አቋማችሁን ንገሪኝ። ትክክለኛ አቋማችን እንዳልኩ የሆነ ብሔርን ይወክላል ለሆነ ብሔርተኛ ነው ብለን አናምንም። ለመምሰል ይሞክራል እና መጀመሪያ የመጣ አካባቢ ትዝ ይልህ እንደሆነ ኢትዮጵያ ነበረ ነገሩ ሁሉ። አሁን ላይ ያ ምናልባት አያዋጣኝም ብሎ ተረድቶ ይሆን አላቅም አስተሳሰባቸውን። ግን ወደ አንድ ቦታ የመደበቅ ደግሞ አሁን እንቅስቃሴያቸው ያንን የሚያሳይ ነው። ነገር ግን ያለው ሪያሊቲ እኛ የምናምነው የሚወክለው ብሔር አለ ብለን አናምንም። ወይም ደግሞ ለሆነ ብሔርተኛ ነው ብለን አናምንም። ከስልጣኑ ውጭ አስሎንካ ስልጣናቸውን እስከሚያቆዩ ድረስ የትኛውንም ያደ ምክንያቱም መጀመሪያ የኢትዮጵያዊነት ስለዚህ የስልጣኑ ብሔርተኛ ነው የሚለው እንደ ኢሃፓውን አቋም ሆኖ ወጥቷል ማለት ነው። ከዛ ግን ባለፈ እንዳልኩ ነው ኢሃፓውን ምን ያምናል መሰለ ብቻውን የዚህን ሀገር ሙሉ ችግሮችን ሊቀርፍ አይችልም የሚባለውን መንገድ ሊያሻገር አይችልም የሚል እምነት አለን። ወይ ይቀራል እንጂ እናንተ እኮ መሪ ልትሆኑ ነው። በምርጫ ተወዳድራችሁ ብታሸንፉ ልትመሩ ነው ሀገር አይደለ? ምንም ፓርቲነት ለስልጣን ነው፣ ሌላ ታሪክ የለም። ከዚያ በኋላ ግን እንደምትሉትና ማኒፌስቷችሁ የመሳሰሉትን ነገር ሳይ በጣም ለኢትዮጵያ ሕዝብ የምትጨነቁ የሚመስል ነገርና የሕዝቡን መከራና ሰቆቃ የሚያሳስባችሁ አካላት ናችሁ። ይሄ ከሆናችሁ በመሰረታዊነት በመርህ ደረጃ እዚሁ ልትታገሉት እና ከመንገድ ልታስቀሩት የሚገባውን አስተሳሰብ ከያዘ ፓርቲ ጋር ብቻዬን ስለማልችል ብላችሁ ተሸክማችሁ ስትሄዱ ነገ ደግሞ ያንን ወደ ስልጣን እያንደረድራችሁትና እንደገና ሌላ መከራ በኢትዮጵያ ሕዝብ ላይ በእናንተ ኮንቴክስት ማምጣት አይሆንም ወይ?
ከመንገድ ሊቀሩ የሚገባቸውን በእናንተ አስተሳሰብ ነው አሁንም እያልኩ ያለሁት እንጂ እየደመደምኩ አይደለም። በኢህአፓ አስተሳሰብ ብሔርተኛ ድርጅት ጋር አብሮ መስራት አይደለም፣ አብሮ ታዝሎት ተሸክሞት መሄድ አይደለም፣ ከመንገድ ሊያስቀረው እንደውም በዚህ አጋጣሚ እዛው ኮርኩሞ ሊያስቀረውና መከራነቱን እዚሁ እንዲያበቃ ማድረግ ነው የሚገባው በመርህ ደረጃ በእናንተ ፕሪንስፕል እንጂ የጋራ በሚያደርጉን ነገሮች ላይ እያሉ የኢትዮጵያን ሕዝብ መሸዋወድ ምን ያደርጋል? ምንድን እስቲ በኢህአፓ ፖሊሲ በዩ ፕሮግራም በዩ ርዕዮተ ዓለም ፍልስፍና በዩ እና በሌሎቹ ለምሳሌ እዚሁ ግልጽ አድርገን እናውራ። ኦነግና ኢህአፓን ምን አንድ ሊያረጋቸው የሚችል መሰረታዊ ነገር አለ? እስቲ የጋራችን የሚሉትን ንገሪኝ፣ የጋራ ካላችሁ። ለምሳሌ መንግስትን መጣል የጋራችሁ ሊሆን ይችላል። ወደ እሱ አልመጣም፣ ግን ኦኤልኤፍ ምንድን ነው ለኦሮሚያ ህዝብ አይደለም ታገላለሁ የሚለው የኛ እንትን ደግሞ የኦሮሚያ ህዝብ አለበት። ኦፍ ኮርስ የማንቀበላቸው በጣም ብዙ ለኦሮሚያ ህዝብ ታገላለሁ ሲል ግን ኮንቴክስቱ በጣም ኤክስትሪም ነው። ኤክስትሪም ከሆነ ብሔርተኝነት ጋር ይሄ ደግሞ የኢህአፓ ትልቁ ጠንቅ ነው የምናውቀው። እሺ ሌላ ካለ እንዳልኩ ነው እያንዳንዱ የምጠቅሳቸውን በዚህ መንገድ ልመልስልህ እችላለሁ። ለምሳሌ የትግራይ ብሔርተኞች ልትል ትችላለህ፣ ወይ የአማራ ወይ የኦሮሚያ ልትል ትችላለህ፣ ዋቴቨር የቱንም ልታነሳ ትችላለህ። አብረናቸው የምንሰራቸውን አካላት ግን እኛ ወደድንም ጠላንም እነዛ ሰዎች በዚህ ሀገር ነው እየኖሩ ያሉት፣ ኢትዮጵያዊ ናቸው። በእኛ አረዳድ ነው ማወራ። ስለዚህ ዋቴቨር ዴር አይዲዮሎጂ ይሄ የዚህ ሀገር ጉዳይ ይመለከታቸዋል፣ ባለድርሻ አካላት ናቸው ብለን ነው የምናምነው። ስለዚህ ባለድርሻ አካል ከሆነ ጋር እነሱ ግን ይመለከተናል የሚሉት ከብሔርተኝነት አንግል እንጂ ኢህአፓ ከሚያነሳቸው በዚች ሀገር ጉዳይ ላይ የኢህአፓ ችግሮች የብሔርተኞቹ ችግር አይደሉም። ኢህአፓ ችግሮች ናቸው ብሎ የሚያነሳቸውን ችግሮች የብሔርተኛ ድርጅቶች የኦነግ ችግሮች ናቸው ብዬ እኔ አልገምትም፣ ስለምትዘረዝሩት ማለት ነው። ለምሳሌ ባጭሩ የሚታይ ስለሆነ የጦርነት ኢሹ ላነሳልህ እችላለሁ። የጋራ ኢሹአችን ነው። የሰላም ማጣት፣ የፖለቲካ ምህዳር መጥበቡ የጋራ ኢሹአችን ነው። ስለዚህ በጋራ ኢሹዎቻችን ላይ በጋራ እንነጋገራለን። እንኳን ሀገር ከሚጋሩን አካላት ጋር ከሌሎች ጋርም እኮ ማለት ዲፕሎማሲ ያስፈልገው ለዛ ነው። ከሌሎች ሀገራት ጋርም ንግግር አለ። ነገር ግን ማንቀበላቸው መርሆች አሉ። እኔ እያልኩ ያለሁት አብረን እንሰራለን ማለት ለምሳሌ በጋራ መግለጫ ልናወጣ እንችላለን። እኔ ይኸውልሽ እያልኩ ያለሁት ሚስጥረ ፓርቲዎችን በጋራና በሚያግባባቸው ጉዳዮች ላይ ምናልባትም በምርጫ ጊዜ እስከ መቀናጀት ሊያደርስ የሚችሉ መሰረታዊ የሆኑ የጋራ መግቢያ አጀንዳዎች አሉ እያልኩ ያለሁት እኔ። ነገር ግን ኢን ፕሪንሲፕል ኢህአፓ እኮ የራሱ አስተሳሰብ ያለው ነው። በቃ ማይነካ ቀይ መስመሮች አሉት። የሀገር ሰው መሆን ምናምን ብቻ አይደለም። በቃ ማይነካ ቀይ መስመር ሁሉም ፓርቲ በየራሱ ይኖረዋል። ኢህአፓን ከሌሎች ጋር ከማያገናኙት ወይም ደግሞ ኢህአፓ ጎበዝም ይሁን ጀግናም ይሁን ምናምንም ይሁን ሰነፍም ይሁን ማለት ነው የኢህአፓ ቀይ መስመር ብሔርተኝነት አይደለም ወይ? እኔ ከስሙ ልክ ነህ። አሁን በገለጽከው መንገድ ነው። ለምሳሌ የቅንጅትን ኢሹ ከጠቀስካቸው ድርጅቶች ጋር ልናወራ አንችልም። የግንባር የውህደት የምናምን ኢሹን ልታነሳ አትችልም። በሚያግባቡን ጉዳዮች ላይ ግን በጋራ እንሰራለን። የሚያግባባችሁ መንግስትን መጣል ነው አይደለም? እሺ አይደለም። አሁን ቀደም ሲል የጠቀስሻቸው እውነታውን የሚያግባባው ነው። አዎ እስካሁን እየሰራንበት ለምሳሌ መግለጫዎቻችን ዞር ብለህ ብታይ ከዛ ባሻገር እኔ ልድገምልሽ። አሁንም ወደ ህገ መንግስት እንምጣ። አሁንም በጣም አስምራችሁበት እንድትሄዱ ነው። እኔ የሚገባኝ ፓርቲ አሸንፎ ስልጣን ለመያዝ እስከሆነ ድረስ እና ኢትዮጵያን ህዝብ ለማሻገር እስከሆነ ድረስ ለምሳሌ እናንተ በፌዴራላዊ ስርዓቱ ላይ ያላችሁ አረዳድ ቋንቋን መሰረት ያደረገ ተገቢ የሆነ አገሪቷን የከፋፈለ የሸነሸንና ይቺን ሀገር የቆራረሰ ምትሉ ናችሁ። ህገ መንግስታዊ ስርዓቱንና ህገ መንግስቱንም በተመለከተ ከአንቀጽ 39 ከመሳሰሉት ጋር ተያይዞ በጣም ተቃውሞ ያላችሁ ናችሁ አይደለ? ማቀው ፕሮግራማችሁ ላይ ተጻፈው። እንግዲህ ለአንድ ፓርቲም ሆነ ለአንድ ሀገር ከህገ መንግስትና ከአስተዳደራዊ ስርዓት ወይም ከዚህ ከፌዴራላዊ ስርዓቱ በላይ የለም። እነዚህ ደግሞ አሁን የምትሏቸውና በሚያግባቡን ጉዳዮች ላይ የምትሏቸው አካላት ደግሞ ንክች እንዳትደረግ እቺ ህገ መንግስት ሊያውም አንቀጽ ጠቅሰው እቺ አንቀጽ
የፌዴራላዊ ስርዓቱ ማለት በስንት መስዋዕትነት የተገኘና አንዳችም አካል ጥጉ ላይ ሊደርስ አይገባም ብለው የሚያስቡ ናቸው። ይህን አታምኝም? አምናለሁ። ስለዚህ አሁን በህገ መንግስታዊና በፌዴራላዊ ስርዓቱ ላይ እንዲህ አይነትና እንዲህ አይነት በጋራ መንግስትን መስረት እኮ በጋራ ተባብሮ ለመስራት ለመነጋገርስ የሚያስችል እድል አለ ወይም የብሽሽቅ ፖለቲካ ውስጥ ገብታችሁ ችግሩ አይደለም። ሚስጥረ ግልጽ እንዲሆን ነው ሀሳባችሁን እንድትገልጹ ነው። ምናልባትም የሀፓን ብሎ እኮ የሚከተል ሰው ይህን ማወቅ ይፈልጋል። ለነገን የሀፓ አባል መሆን እንኳ ቢያምረኝ ምልሽ እኔ ከኢትዮጵያዊነት ጋር የተያዘ ውስጥ የሆነ ነገር ስላለ ነው። ቢያምረኝ እንዴት አባቴ አድርጌ ነው ወደ እናንተ መመጣው? ምክንያቱም በዚህ ደረጃ በህገ መንግስት ጉዳዮች ላይ በዚህ ደረጃ ሊናከሱ የሚገባቸው አካላት ተባብረን እንሰራለን ማለት ወይ ተባብረን እንሰራለን ለማብሸቅ ወይም ለማስፈራራት አተረጓጎም ልክ አይደለም። አንድ መድረክስ አንድ መቀመጫስ በአንድ ትሪስ ልትበሉ ያስችላሉ? በዚህ ደረጃ የኢትዮጵያ ችግር አይፈታም። የሆነ የፕሪንሲፕል ልዩነት እኮ አትፈቱትም። በጊዜ ሂደት እንጀራችሁ ሆኖ ይቀጥላል እንጂ ለዚህ እኮ ነው የኢትዮጵያን ችግር እናንተና ኦነግን በሚያገናኝ ጠረጴዛ ላይ ተኩኖ የኢትዮጵያን ችግር ይፈታል የሚል እኔም እምነት ስለሌለኝ፣ ምክንያቱም በጣም ጽንፍና ጽንፍ የወጣ አስተሳሰብ ስለሆነ የሁለታችሁ ይህን እንዲህ አይነት አንዳንድ ጊዜ ለይስሙላ የሚደረግ ሽምግልና አይነት ነገር የለም። እንደሱ የሚመስሉ ነገሮች አያሻግሩም። በእርግጥ ነው የኔ ጥያቄ በደንብ እስማማለሁ። አያሻግሩም ሽምግልና የሚመስሉ ነገሮች ወይም ለይስሙላ የሆኑ ነገሮች ያልካቸው። ግን የኛ አሁንም የተነጋገርንባቸው ኢሹዎች እስከዛሬ ድረስ ከጠቀስካቸው ብሔርተኛ ድርጅቶች ጋር ያወጣናቸው መግለጫዎችን ብትመለከት በጋራ መንግስትን መስረት አይደለም፣ ወይም ደግሞ ልዩነቶቻችንን አጥበን ወደ አንድ እንመጣለን አይደለም። ሊጠብ የማይችል ልዩነት ስለሆነ ያለን ሊጠባር ሊገናኝም ሊነካከም አይችልም። የማይችልባቸው መንገዶች አሉ። አሁን የጠቀስካቸው ነጥቦች አሉ። ከዛ ባሻገር ግን የሚያነጋግሩን ጉዳዮች አሉ። ገብተዋል። የሚያነጋግሩ በጣም ብዙ ጉዳዮች አሉ። እነሱ እንታገልለታለን ለሚሉት ህዝብ እኛም እንታገልለታለን ብለን የተቀመጥነው እንዳልኩ ያ የጋራችን ነው። ለዛ ህዝብ መጨረሻ ላይ የምንመኝላት ምንድን ነው የሚለው የተለያየ ሊሆን ይችላል። እሱ ላይ ዲስከስ ማድረግ ይቻላል። ግን በጋራ እንዋሃድ፣ እንቀናጅ፣ መንግስት እንፍጠር አይደለም የኛ ኢሹ። የጋራ የሚያደርጉን ጉዳዮች ላይ ለምሳሌ የሰላም ጉዳይ፣ የፖለቲካ ምህዳር ጉዳይ የሚያገናኙ ናቸው። እስከዛሬም ድረስ በጋራ ስንሰራ የነበረው ከዛ በዘለለ ኢሹ አይደለም። ስለዚህ እስከዛ ድረስ መስራት አለብን ብለን እናምናለን። እስከዛ ድረስ መተባበር እናምናለን። የኛንም ቀይ መስመር አንነካም፣ ሳናስነካ ነው የምንሄደው። መነካት አለበት ብለን ስለማናምን ማለት ነው። ነገር ግን የፕሪንሲፕል ልዩነት ስላለን ከንትና ጋር አንድ ጠረጴዛ ላይ አልቀመጥም ካልን መቼም አይፈታም የዚህ ሀገር ችግር። አንድ ጠረጴዛ ላይ አልቀመጥም የሚለው ጉዳይ ይሄ ለምንድን ነው? ለድርድር ለሀሳብ ተከራክሮ በሀሳብ ፖለቲካ የማያምኑ ሰዎች አስተሳሰብ ነው። ጊቭ ኤንድ ቴክ እኮ ነው ድርድር እንዲሆን። እኔ ልገልጽልሽ የፈለኩት ያው የገለጻው መንገድ አንቺ ባልሹ ኮንቴክስት ውስጥ ልክ ነው፣ ልክ አይደለም፣ መቀመጥ ጥሩ ነው። ግን የሚመስል እኮ ያለው ገብቶሻል አይደለ? አሁን ለምሳሌ ባልና ሚስት እንኳን ለመደራደርና ለመነጋገር መጀመሪያ የሆነ መነካት የሌለባቸው መስመሮች ካልተነኩ ነው አይደለ? ከተነኩ ግን ቀጥታ ፍርድ ቤት ሄዶ ዕቃ መከፋፈል እኮ ነው። እነዛ የማይነኩት የባልና ሚስት የማይነኩ መስመሮች የሉም። የባልና ሚስት አይደል? እነሱ ናቸው እኮ እናንተና እነሱ ኦነግ እያልኩሽ ነው እኮ። እሱን ነው የምልህ እኮ። እኔ አሁን ምናልባት አባላችሁ ከሆንኩ ይሄ ግልጽ ባልሆነበት ሁኔታ ብፈልግ አልመጣም፣ ወይም ሊመጡ የሚፈልጉ ሰዎችን ለመምከር ትንሽ ስለሚያስቸግር እኛ የትኛውም ለምሳሌ በሀገር ጉዳይ ላይ ኢትዮጵያዊ ከሆነና ከሚመለከተው አካል ጋር የመነጋገር ኃላፊነት አለብን ብለን እናምናለን። ለዛ የኛን አይዲዮሎጂ ሙሉ በሙሉ መቀበል የለባቸውም፣ ወይ ደግሞ እኛ ቀይ መስመር የምንላቸውን ነገሮች እነሱ እንደ ቀይ መስመር ማየት አለባቸው ብለን አናምንም። እዚሁ ላይ ሌላ ከጦርነት መቆም አለመቆም ከመሳሰሉት ጋር አጀንዳቸው ስለሆነ የመሳሰሉት የምትሉት ነገር አለ። ኮዛቸው እንረዳለን የሚል ነገርም ታስቀምጫለሽ እና አንዳንድ ጊዜ
በራሱ መንግስት እንደ መንግስት ተወደደም ተጠላ መንግስት ስለሆነ መንግስትነት ያው እንቧ የተወርውሮ እስኪወድቅም ድረስ ሊከበር ስለሚገባ በጽንፈኝነት ፈርጇቸው የዚች ሀገር አደጋ ናቸው ከሚላቸው አካላት ጋር እንደዚህ አይነት ግንኙነት በራሱ እንደወን ተባብረን እንሰራለን ወይም አቋማቸውን ሀሳባቸውን ድጋፍ ለምሳሌ በአማራ ክልል ካለው ከፋኖ ጋር በተያዘ የምታነሱት ሀሳብ በየሚዲያው ላይ ኮዛቸውን እንረዳለን ተገደው የገቡበት ጦርነት ነው የመሳሰሉትን ታነሳላችሁ ስታነሺ ስለሰማው ነው። ስለዚህ መንግስት ጽንፈኛ ናቸው ብሎ መንግስት ይሄ የኛ የግላችን አስተሳሰብ አይደለም። ስለዚህ አንዳንድ ጊዜ የመንግስትን ቀይ መስመሮች ማለፍ እንደ ወንጀለኛ አስቆጥሯችሁ እስከ ማሳሰር ቢደርስ ከዚያ በኋላ መጫዋጫሁ ልክ ነው ወይ? አንዳንድ ጊዜ ቀይ መስመር የምታልፉ አይመስላችሁም ወይ? ምክንያቱም መንግስትን አሁን እኛ የምንለው መንግስት ልክ ነው አይደለም የሚለውን ከተረዳሽኝ የህዝብ ተወካዮች ምክር ቤት የሚባለው አካል አለ። የህዝብ ኢን ፕሪንሲፕል ምክር ቤት ነው። ስለዚህ እሱ ፈርጆ ያቆማቸው አካላት ጋር በዚህ ደረጃ የነሱን ሀሳብ ለማስተጋባት መሞከር አንድ። ሁለተኛ የመንግስትንም እንግዲህ በሚዲያ የሚነግረን መንግስት ነው። ልክ ነው አይደለም አናቅም። ከነዚህ አካላትም ጋር ለመወያየት ለመደራደር በርካታ ጊዜ ጥሪ ማቅረቡን ፍላጎቱን አሳይቻለሁ ብሎ ሲነግረን ስለምንሰማ እነዛኞቹ ስላልነገሩን ይሄ በሆነበት ደረጃ ጦርነት ውስጥ የገባን አካል ወደ ኃጢአቱን ወደ አንድ ወገን አሸክሞ በራሱ ጦርነት መቆም አለበት የመሳሰሉት ነገር ያስኬዳል። እንዴት ነው እናንተ የታያችሁ? እንዳልኩ ኮዛቸውን ተረዳን ማለት አብረን እየሰራን ነው ማለት አይደለም። የተለያየን ግን እሱ ላይ ቆይ ፓርቲያችሁ ላይ ይሄ ነገር የሆነ ነገር አላመጣም ማለት እሱ ላይ ግልጽ ያለ አቋም አትይዙም? የሆነ ነገር የሚያሰኛችሁ ነገር አለ አይደል? አይ እንዴት ብዙም ሰዎች ጥያቄ መሰለኝ እንዴት አንደርስታንድ ተደርጎ እንደሆነ አላውቅም። ለምሳሌ ግን ሁላችንም አንደርስታንድ ማድረግ አቅቶን ነው ይሄንን እኔ ራሴ አንደርስታንድ ማድረግ አቅቶ ሳይሆን በጣም እንትን እየደጋገምኩ ስሰማችሁ እንዲህ ነው አንድ እግራችሁን እዛም እዚህም የምታረጉት ነገር አለ። አይ በፍጹም አንድ እግራችን እዛ እዚህ ሆኖ ሳይሆን ለምሳሌ ምንድነው ለምሳሌ አሁን የፖለቲካ ምህዳሩ ጠቧል እንላለን አይደለ? ዝም ብለን ለማለት ያህል አይደለም የምንለው ስለጠበበ ነው። ከዛ ለምሳሌ የተወካዮች ምክር ቤትን አንስተሃል። የተወካዮች ምክር ቤት ለመሆን ኢን ፕሪንሲፕል ልክ ነው ምክር ቤት ነው። ሪያሊቲው ነው ወይ የሚለውን ማየት አለብህ። እንደሚባለው ለድርድር በጣም ብዙ ጊዜ ጥሪ ተደርጓል ይባላል። ኦፍ ኮርስ ወረቀት ላይ ማለት በሚዲያ ተደርጎ ሊሆን ይችላል። ግን ጄኒውን ነው ወይ የሚለው ማየት አለብህ። ምክንያቱም የትግራዩን የጦርነቱን ጊዜ አይተናል። አሁን ደግሞ አማራ ክልል ላይ ያለው ነገር እያየን ስለሆነ ማለት ነው። ማለት ድርድር ከተደረገን በኋላ ቦዝ ፓርቲስ ለምሳሌ የፕሪቶሪያውን ስናነሳ በእኔ እምነት ብዙውን መንግስት አላከበረው የሚል ነው። ሙሉ በሙሉ ለመንግስት እየሰጠሁት ባይሆንም ነገር ግን በዲግሪ ደረጃ መንግስት ብዙውን ሊያከብር ይገባ ነበረ። ያንን አላደረገም። መንግስትም ስለሆነ ኃላፊነትም ስላለበት ማለት ነው። ያንን ባላደረገበት ሁኔታ አሁን ላይ የሚጠራው ድርድር እውነት ታማኝ ይሆናል ወይ ማሰብም ስለነበረበት ማለት ነው። አሁን ደግሞ ከሆኑ ግለሰቦች ጋር ድርድር እየተደረገ ድርድር አደረግን ከድርጅት ጋር የሚል ነገር ያ የድርድርን ታማኝነት አያሳጣውም። እኔ አሁን ሰሞኑን ከሚደረግ የግለሰቦች ጋር ድርድር ሳይሆን ቀደም ሲል በተለያየ መልኩ በተለያዩ አካባቢዎች ላይ ግጭት ሲነሳ ለምሳሌ ለፋኖም ይሁን ከክልሉ ጀምሮ ከአማራ ክልል ጀምሮ በኦነግም በኩል የኦሮሚያ ክልልን ጨምሮ የኦሮሚያ ክልል መንግስት እና የፌዴራሉ መንግስት ለመደራደር ክፍት እንደሆኑ ሲናገሩ በፊት ስለምንሰማ ስላላወቅን ነው። ስለዚህ አንዳንድ ጊዜ ግን እንደ መንግስት በመንግስትነቱ ሊከበሩለት የሚገቡ ቦታዎች የሉም። ለምሳሌ ይሄን ሀገር ለማፍረስ የተነሳ አካል ነው ይሄ ጽንፈኛ ኃይል የሚል ድምዳሜ ላይ በደረሰበት ሁኔታ ላይ ኮዛቸውን እረዳለሁ ብሎ ለማስተጋባትና የነሱ ድምጽ ለመሆንም ይገባናል የሚል አይነት አስተሳሰብ ምክር ቤቱ ማን ነው? በመጀመሪያ እኮ ምክር ቤቱማ በምርጫ አሸንፎ በነገራችን ላይ እሱም ላይ ጥርጣሬ ስላላችሁ ነው። ስላሸነፈ ይኸውልሽ በምርጫ አሸንፎ መንግስት ስለሆነ
የመሰረተው የምርጫ ቦርድ ስለመዘገባችሁ አይደል እንዴ እናንተ የምትንቀሳቀሱት? በመሰረቱ እኮ በምርጫ ያሸነፈ መንግስት ባይኖር ኢህአፓም አይኖርም ነበረ። በምርጫ ያሸነፈ መንግስት ስላለ መሰለኝ። ከዚያ በኋላ ምርጫው ልክ ነው አይደለም ሌላ ጉዳይ ነው። ምርጫው ምክር ቤቱ ማን ነው የሚያልኩህ እኮ ምክር ቤቱ ብልጽግና መሪ የሆነው መንግስት የመሰረተው ወይም በስልጣን ያደረገ ነው። በቃ ከስራ አንጻር ሌላ ከስራ አንጻር ሌላ ጉዳይ ነው። ስለዚህ እሱን ልክ አይደለም ብሎ ምክር ቤቱን መሟገት እንጂ በምንም ተባለ በምን ለዚህ 5 ዓመት ያሸነፈው ፓርቲ የመሰረተው ምክር ቤት ነው። እኔ እንደ ዜጋ መወስደው እንደሱ ነው። ስለዚህ ምክር ቤቱ ያጸደቃቸውን እያንዳንዱን ነገር ያለ ምንም እያልኩ አይደለም። ሐሳቡን እንትን ማለት አንድ ነገር ነው። ኖ በሀገር ሉዓላዊነትና በሀገር ህልውና ደረጃ ላይ ይሄ አካል ጠላት ነው ብሎ የሰየመውን አካል ጋር በነገር ላይ ስሜና ይቅርታ አቋረጥኩ፣ ግን ስለ ሀገር ሉዓላዊነት ብልጽግናም ሆነ የብልጽግና ምክር ቤት ሊያወራ አይችልም። አሁን ለምሳሌ ከብልጽግና ፓርቲ አንድ አመራር ጋር የምርጫ ክርክር እያደረጋችሁ ቢሆን እሱን ትያለሽ፣ የእሱ መልስ ስለሚሆን ግልጽ ነው። እኔ አገኘሽኝ። ዞሮ ዞሮ ግን የኢትዮጵያ ሕዝብ በምርጫ አሸንፏ ማን ነው መንግስት ብንባል ብልጽግና ነው የምንለው። ብልጽግና የሚመራው ምክር ቤት ነው፣ ዶክተር አብይ አህመድ ናቸው ወዘተ እኮ እንላለን። በሱ ማዕቀፍ ውስጥ ሆነች ነው። አሁን ቅድም ያልሽውን ይሄ ምክር ቤት ልክ ነው እንዲህ ነው ሲያጨበጭብ ነው የሚለው የእንትን ተለጣፊ ነው ምናምን እኮ የምርጫ ክርክር ላይ ትችያለሽ። ነገር ግን አንጻር ብቻ ዞሮ ዞሮ ሳይሆን መንግስት ነው መንግስት ሉዓላዊነትን በራሱ የሚመለከትበት ወይ ልክ አይደለም። የራሱ እሱን ከሱ ጋር ተነጋገሩ። ግን እኔ መንግስት ነው አሁን ሁለታችንን ስለ መንግስት ነው መንግስት አይደለ እሱ። ስለዚህ መንግስት ላወጣው ድንጋጌ በፓርቲ ደረጃ እሱ መከራከር ይቻላል። ግን ይሄ ማይጣሱ እሱን አልፎ መሄድና በሱ የሚመጣን ደሞ እርምጃ እንደገና ጭቆና ነው ጫና ነው ማለት ተገቢ ነው። ለምሳሌ አሁን ከጠቀስካቸው ኃይሎች ጋር ፋኖ ነው አብረን እየሰራን አይደለም። ግን ምንድነው ነገሩ? ግን በአስተሳሰብ እየሰራችሁ አይመስልም? ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። ግን በአስተሳሰብ እየሰራችሁ አይመስልም? አይ እየሰራችሁ እኛና ምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው ወይ በልበሉ ማለት አይደለም። ያገዛቸውን ሰው ማበረታታት ነው። ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለ ነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ በፖለቲካዊ መንገድ። ሌላ ልንገርሻ አብራችሁ የሰራችሁ የሚያስብል የነሱ አጀንዳ ካልተቋጨና ጦርነት ካልቆመ ምርጫውንም አንወዳደርም ከሚል እንደ ቅድመ ሁኔታ ካስቀመጣችሁት ውስጥ አንዱ ሊኖር ይገባል። እንደ ቅድመ ሁኔታ ከተቀመጠው ጉዳይ ውስጥ አንዱ ይሄ ነው።
አይደለ? ድርድር ሊኖር ይገባል። ጦርነቶች መቆም አለባቸው። በቅድመ ሁኔታነት ለምርጫው ካስቀመጣቸው 6 ወይ 7 ከሚሆኑ ቅድመ ሁኔታዎች አንዱ ይሄ ነው አይደለ? ነው። ልክ ነው። ግን የአማራ ክልል ብቻ አይደለም የትኛውም ጋር። ስለዚህ የኢህአፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በእኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ የጠቀሱ የገለጹት ምንድን ነው? ጦርነት እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድን ነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንለውም ግጭት ነው ልንለው እንችላለን ነው ፖይንቱ። ለመንግስት ሊተው የሚገባቸው አሉ። ወይም አሁን ያልሽውን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት እኮ ገለጹት። የዓይን እማኞችም ጭምር የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም፣ ተገቢ አይደለም። ከገባችሁበት በደንብ ግቡበት። ለምን አይችልም መሰለ? ፋኖን አምጥተህ 4 ኪሎ አስገባል አልነው። ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ምስጥረ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። የምክክር ኮሚሽኑንም ረግጣችሁ የወጣችሁበት ወይም የምክክር ከተሳትፎ ከወጣችሁበት በርከት ያሉ የጠቀሳችኋቸው ምክንያቶች አሉ። የእነሱን ተገቢነትም በዛው አያይዘሽ ታነሽኝልኛለሽ። አንዱ ይሄው ጦርነት ነው። የምክክር ኮሚሽኑ እኮ የሂደት ጉዳይ ነው። ምን አገባው? የምክክር ኮሚሽኑ በራሱ ጦርነትን የማስቆም ማንዴት አለው ወይ? ወይም ደግሞ የሆኑ አካላትን የመዳኘት ፍርድ ቤት ነው ወይ? የተቋቋመበት ዓላማ ይፈቅድለታል ወይ? ስለዚህ ደጋግማችሁ በየቦታው ይህንን የግጭትና የጦርነት ጉዳይ ስትሰነቅሩ አያስጠረጥርም? የምክክር ኮሚሽኑን አጠር አድርጌ ሂደቱን ልግለጽልህ። በመጀመሪያ ኢህአፓ እንዴት ወጣ ለምን ወጣ የሚለውን ጭምር። ምክንያቱም የኢህአፓ በነገራችን ላይ የኢህአፓ በጣም አጀንዳዎች ናቸው። የምክክር ኮሚሽኑ አጀንዳ ነበርን። የምክክር ኮሚሽኑ ላይ ከመጀመሪያው ጀምሮ ኢህአፓ ተሳታፊ ነበረ። እነሱም የማይክዱት በእንትኑም እንዲሆን እኛ ዲያሎግ የምንለው ትክክለኛ የዲያሎግ ትርጉም ወደ ኢትዮጵያ መጥቶ እንትን እንዲልም በዛ ውስጥ አግዘናቸዋል፣ ሞክረናል። ስለዚህ እንደ የትኛውንም እኛ ማለት ወደ ብልጽግና ያደላል የሚለውን ተቋም ቦይኮት ለማድረግ ያህል ወይ ደግሞ ይሄ አንድ የመቃወም ሱስ ኖሮብን አይደለም ከምክክር ኮሚሽኑ የወጣ ነው። ሱስ ካልሆነ ግን አንዱ ለምሳሌ ካነሳችሁት ቅድመ ሁኔታ አንደኛ ተጠሪነቱ ለፓርላማ መሆኑ ተገቢ አይደለም። ሁለተኛ ኮሚሽነሮቹ ላይ ያለን ጥርጣሬ ምናምን ነው። ግን ሚስጥረ እነዚህ ኮሚሽነሮች ኖረውና ተጠሪነቱ ለፓርላማ ሆኖ ነው ኢህአፓ የምክክር ኮሚሽኑ ተሳታፊ የሆነው። መጀመሪያው ለምን አይቀርም? ሄዶ እዚህ ጋር ሲደርስ የወጣው we were giving the benefit of the doubt ውስጥ ሆነን ማስተካከል ከቻለን ቦይኮት ማድረጉ አስፈላጊ አይደለም። ምክንያቱም ኢህአፓ ዛሬ አይደለም ስለ ዲያሎግ ማንሳት የጀመረው። ረጅም ዓመታት ስለ ዲያሎግ ሲያወራ ነበር። አሁንም ዲያሎግ እንዲደረግ ይፈልጋል። የሚሸፋፈን ነገር አይደለም። ነገር ግን ለምሳሌ እኔን ብትጠይቀኝ እምነት አልነበረኝም ከመጀመሪያው ጀምሮ። ኢህአፓ ግን እምነት ባይኖረውም ውስጥ ገብቶ ለማስተካከል ሞክሯል ነበር እንጂ ሰዎቹ ድሮም ተመርጧል። ከመጀመሪያ ያሉ ለኔ ያው ጥርት እንድልልሽ ያነሳውበት እኚሁ ሰዎች ኖረው ነው የጀመሩት። ምክንያቱም የኢህአፓ አይዲያ ኦልሞስት የምክክር ኮሚሽኑ አይዲያ እስኪመስል ድረስ እንደውም ዲያሎግ እንዲደረግ ከነበረን በጣም ትልቅ ፍላጎት የተነሳ መጀመሪያውን ባናምንበትም ውስጥ ሆነን እናስተካክለው የኛን ፓርት መስጠት አለብን በሚል ሞክረናል።
በተደጋጋሚ ከምክክር ኮሚሽኑም ጋር በነበረን ንግግር ነግረናቸዋል እያንዳንዱ የነበረውን ነገር እነሱም የሚያውቁት ነው ዝም ብለን እንዳልወጣን ወይም ደግሞ ቦይኮት ለማድረግ ያህል እንዳልወጣን የሚያውቁት ነው ነገር ግን አሁን ዲያሎግ ኮሚሽኑ እየሄደበት ባለው መንገድ ሄዶ እኛ ዲያሎግ ሊያመጣ ይገባል የምንለውን ውጤት ያመጣል ብለን ስለማናምን ነው የወጣ ነው እንጂ ሱስ ኖሮብን አይደለም የመጣው እኮ ቀደም ወዳለው ስንመለስ ያው ዞሮ ዞሮ እሱም ላይ ይሄንኑ አጀንዳ የዚህ የጦርነቱን መንግስት ይመለከተናል ለጦርነቱ በየምክንያቱ የምትሰነቅሩት ነገር ቢያስጠረጥራችሁና ከጽንፈኛ ጋር የምትሰሩ ተብሎ ብትቆነጠጡ ሰልፍ የጠራንን ጊዜ ትዝ የሚልህ ይመስለኛል ህዳር 30 ላይ 2016 ላይ ኢህአፓ ሰልፍ የጠራው ጦርነት ይቁም ሰላም ይስፈን ነው አይደለም ጦርነት ይቁም ሰላም ይስፈን ማለት አመራሮቻችንን በፋኖነት አስጠርጥሮ ወህኒ ያስወረዳቸው አዋሽ አርባ ስላካቸው በዚህ ሀገር ውስጥ ጦርነት ይቁም በፍጹም ሊያስጠረጥራቸው አይገባም ጦርነት ይቁም ማለት እንዴት ነው የአንድ ወገን አጀንዳ የሚሆነው በመጀመሪያ ደረጃ ጦርነትን ማንንም ሰው አይፈልግም በነገራችን ላይ መንግስት ምን ይፈልጋል ነው ጦርነት ይቁም ድርድር ይደረግ ነው ግን ጦርነት ይቁም ብቻ አይደለም ጦርነት ይቁም የምትሉበት እንደምታ አንዳንድ ጊዜ ጦርነት ውስጥ ጦርነት ያውካል ነው ጦርነት ውስጥ ያሉ አካላት አጀንዳ የሚመስል ተያያዥነት ያላቸው ከዚያ በኋላ ተያይዘው የሚመጡ የሚዲያ እንትኖችም እንደሱ ስለሚያመላክቱ ብዬ ነው ኢህአፓ ወቅቱን የሚመጥን ዓለም አቀፋዊና ሀገራዊ ሁኔታውን ያገናዘበ የወቅቱን ስነ ልቦና በመረዳት ምናምን ነው ፕሮግራሞቹን የነደፈው የሚል ነገር እና የዘመኑን አዲሱን ትውልድ ወጣቱን የሚመጥን ይዞ ነው የሚል ነገር ታስቀምጣላችሁ ከዚያ ባሻገር ደግሞ ለውጥን በኢቮሉሽን በሂደት የሚመጣ እንጂ እንደ ሶሻሊስት ሀገሮች ስር ነቀል አይደለም የሚል ስለዚህ እዚህ ላይ ሁለት ጥያቄ አለኝ አንዱ ስማችሁ አብዮታዊ ነው ስለዚህ ስር ነቀልነትን የግድ ይላችኋል ወይ ስማችሁን ቀይሩ ለምንድን ነው ወይስ ያልቀየራችሁት እንደ ትእዛዝ ሳይሆን ለምን አልቀየራችሁም ነው ሁለተኛው የዘመኑ ስነ ልቦና ሚስጥር አሁንም ስለ እውነት እንነጋገር ኢህአፓ ብዙ ነገር ራሱን እየሸወደ አይመስልም ወይ ምክንያቱም የዘመኑ ስነ ልቦናና አረዳድ ሁሉ ነገር በብሔር የሚለካበት ንግግርና ምናምን እኮ ጭብጨባ የሚያገኘው በሐሳብ ሳይሆን በተናጋሪው ማንነት ላይ መሰረት ተደርጎ ነው እናንተ እንደምሉት የዘመኑ ስነ ልቦና እናንተ የምትሉትን ያን በምናምን ላይ የተመሰረተ ፍትሃዊ እኩልነትን መረዳዳትን መደጋገፍን ምናምንና ያ ወደ ብልጽግና ያሻግራል የሚትሉትን የሆነ እንትን መንግስተ ሰማያት የሚመስል ነገር ነው የዘመኑ ስነ ልቦናና አረዳድ ሁሉ ነገር በብሔርተኝነት የሚለካ አይደለም በእርግጥ እናንተ ፖሊሲያችሁን አጀንዳችሁን ይዛችሁ የመጣችሁት የዘመኑን ስነ ልቦና አገናዘባችሁ ነው ሁለቱን አንድ ላይ ከመጀመሪያው ስነሳ ከስሙ ከአብዮት ጋር ስነሳ በሁለት መልኩ ነው እኛ የምናየው አንደኛ ስሙን ከማስቀጠል አንፃር የመጀመሪያው የኢህአፓን ስም ሁለተኛ ግን ዋናው ፖይንት አብዮትን እኛ የምንረዳበት መንገድ አብዮትን ዲፋይን የምናደርግበት መንገድና ሌላ መንገድ አለ እንደ አብዮታዊነት ማለት የመጀመሪያው ትርጉሙና ማይጣሰው ትርጉሙ ስር ነቀልነት ነው ምንድነው የምንለውጠው የተጀመረውን ማስቀጠል አይደል ምንድነው የምንለውጠው የሚለው ነገር መታየት አለበት ለምሳሌ አሁን ከሁለተኛው ጥያቄ ጋር አያይዤ ልመልስልህ አሁን ብሔርተኝነት ነው በደንብ እንትን ጭብጨባ የሚያመጣው ያለው የዘመኑ ሁኔታ አሁን ያገራችን ተጨባጭ ሁኔታ ብሔርተኝነት የሰው ጭንቅላት ላይ ነው መስራት የምንፈልገው የሰው ጭንቅላት ላይ ነው አብዮትም ከተባለ አብዮት ማምጣት የምንፈልገው ለምሳሌ ብሔርተኝነት ለኢትዮጵያ አይበጅም ብለናል እንደማይበጅ ደግሞ እኛ ማሳያዎች አሉ ለምሳሌ ባለፈው አመታትና የኖርንበትና አሁን እየሆነ ያለው ነገር ለኛ ማሳያችን ነው የብሔርተኝነትን ኢሹ ስለዚህ ምንድነው ማድረግ ያለብን ለዘመኑ የማይመጥን ወይም ደግሞ የዘመኑ ሰው በዛ መንገድ አይቀበለውም ብለን ትክክለኛ መሆን ያለበትን ነገር እንተዋለን ወይስ ደግሞ መሆን ያለበትን ነገር እናመጣዋለን ነው የኛ ጥያቄ ስለዚህ ለዘመኑ ሰው ይመጥናል ስንል ብሔርተኝነት እኮ ፖለቲካውን ወይም ብሔርተኝነትን በራሱ ሳይሆን የሶሻል ዲሞክራሲ አረዳድ እንዳልኩሽ ማህበራዊ ፍትህን ማንገስ ለምሳሌ መረዳዳት መደጋገፍ ለአካል ጉዳተኞች ቅድሚያ መስጠት አሁን ለብሔር ነው ቅድሚያ የሚሰጠው ነው መሆን ያለበት ነው እኛ ደግሞ ሲቹዌሽኑ ነባራዊ ሁኔታው አስቻይ ሁኔታ ይባላል አይደል ለምሳሌ አሁን የእናንተን ፕሮግራም ለመፈጸም ይብን ከኢኮኖሚ ራሱ አኳያ ትምህርት ነፃ እንትን ነፃ አለ ወይ ባልተፈጠረ ሀብት ላይ የብሔርተኝነት ኢሹን ለምሳሌ አመጣ ከዛ በፊት ለምሳሌ
ከፌዴራሊዝምም አንፃር በለው ከዛ በፊት የነበረው ሁኔታ ዲፍረንት ነው አይደለ? ዲፍረንት ነበረና ግን ለውጥ ማምጣት ይችላል። ትክክለኛ ለውጥ ሆነም አልሆነም which is ብሔርተኝነት ወደዚህ መጥቷል አሁን። ስለዚህ ያ ማለት በዛ ዘመን የነበረው ሰው ያን አክሴፕት ስለማያደርገው ማምጣት አይቻልም ወይ የሚለው ሎጂክ አያስኬድም። ስለመጣ ለውጡ ማለት ነው ጥሩም ሆነ መጥፎ ለውጥ ስለመጣ እኛ አሁን ለሀገር ይበጃል የምንለው ለውጥ ለማምጣት ነው እየሞከርን ያለ ነው። ለምሳሌ ከሪዮታ ለማንጻር ሶሻል ዲሞክራሲ ብለናል። ከዛ ደግሞ ኢትዮጵያዊነት አዘ ሆል ብለናል። ፖለቲካል አስፔክቱን ትተሽ ከኢኮኖሚ አስፔክቱ አኳያ ብሔርተኝነት ከኢኮኖሚ አስፔክቱ አኳያ የኢህአፓን ሶሻል ዲሞክራሲን ለመረዳዳት ምናምን መደጋገፍ የሚለውንም ከብሔር አንግል እንጂ ቦታ ለዛ ነው ማንቀበለው። ለዛ እንቀበለው ለውጥ መምጣት አለበት ብለን እናስባለን። ነገርኩ ቅድም እኮ አብረን እንሰራለን ያልኩ የጋራ መንግስትን መሰረታለን ወይ ደግሞ እነዛ ኃይሎች መንግስት እንዲሆኑ እንትን እናረጋለን አድቮኬት እናረጋለን አይደለም ፖይንቱ። እኛም ፓርቲ ነን የምንቀበላቸው ነገሮች አሉ፣ ሬድ ላይኖቻችን አሉ። አንቀበለውም ያንን ግን ቅድም እንዳልኩ ወደዛ መመለስ እንዳይሆን እንጂ የጋራ የሚያደርጉን ኢሹዎች ላይ የሚያነጋግሩን ጉዳዮች ላይ እንነጋገራለን። መነጋገርም አለብን ብለን እናምናለን። ከዛ ባለፈ ግን የሶሻል ዲሞክራሲን ሁኔታ ካሁን ካለው ከብሔርተኝነት ጋር ካነሳው መለወጥ አለበት ነው እያልን ያለን። አሁን እኮ ሶሻል ዲሞክራት አይደለንም አይደለም፣ እንደ ሀገር መሆን አለብን እያለን ነው። ምናልባት ኦን ፔፐር አስቻይ ሁኔታ አለ ወይ ነው የኔ ጥያቄ። አስቻይ ሁኔታዎች መፈጠር አለባቸው። አስቻይ ሁኔታ ለመፍጠር ደግሞ ለዛ ነው አሁን ቀደም ያነሳው በሰዎች ጭንቅላት ላይ መስራት እንፈልጋለን፣ የሰዎች አስተሳሰብ ላይ መስራት እንፈልጋለን የምንለውም ለዛ ነው። አስቻይ ሁኔታ እንዳይኖር ያደረገው አሁን ላይ ድንገት ነገ አሁን የሚቀጥለው ምርጫ አሸንፋችሁ ስልጣን ብትይዙ ሶሻል ዲሞክራሲን ኤክሰርሳይዝ ለማድረግ የሚያስችል ነባራዊ ሁኔታ ኢትዮጵያ አላት ነው? ህዝቡን ልትክዱት ነው? እንደገና ወደ ሌላ አስተሳሰብ ልትሄዱ ነው? እኛ ከሶሻል ዲሞክራሲ ፎር ዘ ታይም ቢንግ አሁን ባለን አቋም ወደ ሌላ ርዕዮተ ዓለም የመሄድ ፍላጎትም አላማውም የለንም። ድንገት ነው የምልሽ። አሁን በአሁኑ ምርጫ ለምሳሌ ብታሸንፉና ስልጣን ብትይዙ እናወራለን። ግን እኮ እንድናወራ ኢህአፓ ወደ ስልጣን ቢመጣ ኦብቪየስሊ ሶሻል ዲሞክራት ነው የሚሆነው። ሁኔታውን እንዲፈጠር ፕሮሰስ ነው እኮ አይደለ? ፕሮሰስ ነው። ፕሮሰሱን አሁንም እኮ የተወሰኑ ነገሮችን ብታይ የሆኑ ፖሊሲዎችን የሌሎችን እንትን ብታይ የሚመስሉ ነገሮች ሊኖሩ ይችላሉ። ኢትዮጵያ ያለችበት የኢኮኖሚ ሁኔታ ሶሻል ዲሞክራሲን ኤክሰርሳይዝ ለማድረግ ያስችላል። ያን ኢኮኖሚያችን በራሱ ወደዛ የመጣው ይሄ መንግስት የያዘውን ኢኮኖሚ አይደል እንዴ ለእናንተ ላሸነፋችሁት የሚያስከትለው? አላስጨረስከኝም እንጂ እየሞከርን ያለ ነው። እኛ የምንሞክረውም የምናደርገውም ኢኮኖሚያችን የደቀቀው ብለን የምናምነው በትንሽ ሰዎች እጅ ቁጥጥር ስር ስለሆነ ነው። ስለዚህ ያ መሆን የለበትም። ሶሻሊስትም አይደለንም፣ ሊብራልም አይደለንም፣ መሀል ላይ ነን። ያ ኢኮኖሚያችን ወደዛ እንዲመጣ ነው የምናደርገው። ተረድተኸኛል? ምንህን ዘላቂ ሁኔታን፣ ዘላቂ ፍትሃዊ የሀብት ክፍፍልን፣ ዘላቂ ፎር ዛት ማተር ሰላምን፣ ዘላቂ የዜጎች ደህንነትን ለማምጣት ሶሻል ዲሞክራሲ ምንድነው ማይተካ ሚና አለው ብለን ነው ምናምነው። ያንን ለማድረግ አሁን ያለው ሁኔታ ይፈቅድላችኋል ወይ ይመስለኛል ጥያቄው። ያ ሁኔታ እንዲፈቅድልን ነው የምንሰራው። ለምሳሌ የኢኮኖሚው ችግር የመጣው ብለን የምናምነው ወይም እንድንደህይ ሆኖ ብለን የምናምነው ቅድም እንዳልኩ ሞኖፖሊ ስላለ ነው። በተወሰኑ ሰዎች እጅ ነው ሀብቱ። መንግስት ስንሆን ያንን አለማድረግ ይቻላል፣ ፖሊሲውን በመተግበር ማለት ነው። ትክክለኛ ፖሊሲው ከተተገበረ ደግሞ እንኳን በጣም ኢትዮጵያ እንደውም ዳይቨርስ ህዝብ ነው ያላት። ኢኮኖሚውም እንደዛው ነው። በዛ አይደለም መሀል ላይ ያለው እንደውም ሊከብድ የሚችለው ወይ ሊብራል ሙሉ በሙሉ ሊብራል መሆን ወይ ደግሞ ሶሻሊስት መሆን ነው እንደሆነ ነው እኔ የምረዳው። እንደ ኢህአፓ ያለንም ማረዳድ ያ ነውና ሶሻል ዲሞክራሲን ስንመርጥ ሁኔታው ይፈቅድልናል አይፈቅድልንም ወይ ብቻ አይደለም። ሁኔታው እንዲፈቅድ አድርገን ግን ኢትዮጵያን ወደ ዘላቂ የፍትሃዊ ሀብት ክፍፍል ወደ ሰላምና ደህንነት ያመጣል ወይ? ወደዛ ለመውሰድ ሁኔታው እንዲፈቅድ የማድረግ ስራ መጀመሪያ ይጠይቃችኋል ማለት ነው። አዎ፣ የምርጫው ኢሹ እንዳልኩ እኛ ማለት አስቻይ ሁኔታዎች አሉ ብለን ምርጫ ለማካሄድ አስቻይ ሁኔታዎች መፈጠር ይኖርባቸዋል ብለን ነው የምናስበው። አሁን ላይ ኢህአፓን ምረጡ ወይ እንደዛ ልል አልችልም። ፍላጎቱም የለኝም እውነቱን ለመናገር፣ እንደ ኢህአፓም የለንም። ምክንያቱም አስቻይ ሁኔታዎች መፈጠር አለባቸው መጀመሪያ እንጂ ከዚህ ቀደም እንደተለመደው አንድን አካል ሌጂቲሜት አድርጎ
ለማስቀጠል ፍላጎቱ የለንም እና ምርጫው አሁን ባለንበት ሁኔታ ትክክል ይሆናል እንደው እንኳን ፍሪና ፌር ቀርቶ ወይም ዲሞክራቲክ ቀርቶ ምርጫስ ተብሎ መጠራት ይችላል ወይ የሚለው ለኛ ዳውት ነው። ስለዚህ ኦፍ ኮርስ ምርጫ ውስጥ ፕሮሰስ ውስጥ አለን በዛ ውስጥ ሆነንም አስቻይ ሁኔታዎች እንዲፈጠሩ እንታገላለን። ነገር ግን እንዳልኩ ደግሞ አስቻይ ሁኔታዎች መፈጠር አለባቸው መጀመሪያ ስለ ምርጫም ዲስከስ ከማድረጋችን በፊት። ግን አስቻይ ሁኔታዎች ብላችሁ ደግሞ እንደ ቅድመ ሁኔታ ምርጫውን በተመለከተ ያነሳችሁ ለጦርነት ሁኔታ አቋረጥኩት እንጂ አንዳንዶቹ ማይመስሉ ምናልባት ምርጫ በደረሰ ቁጥር የምርጫውን ገና ቅድመ ምርጫውን በማጣጣል በራሱ መጀመርም እዚህ ሀገር ላይ ፖለቲካ ሆኗል የሚል እይታ እንዲኖር የሚመስሉ ነገሮች አሉ። አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በበቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት የሰራ ነውም ስለሆነ ፕሮሰሱ ውስጥ እኮ እንዳለን ነግሬሃለሁ። አሁን እንደ ቅንጅት አይደለም እንገባው ምርጫ ውስጥ እኛ ቅንጅት ፎርም አድርገናል። በኢሃፓ በኩል እያንዳንዱ የሀገሪቱ ክፍል ላይ እጩዎችን አዘጋጅቶ ጨርሷል። ዝግጁ ነው። ኢሃፓ ፍሪ ፌር ዲሞክራቲክ ምርጫ እንዲደረግም ይፈልጋል፣ በደንብ ይፈልጋል። ነገር ግን የመወሻሸት ምርጫ ደግሞ እንዲሆን አንፈልግም። እኛ እጩዎችን ሙሉ በሙሉ ማቅረብ ችለናልና ፍሪና ፌር ይሆናል ማለትም አይደለም። ምክንያቱም የትግራይ ሁኔታ እንደምታውቀው ነው፣ አማራ ክልል ያለው ሁኔታ እንደምታውቀው ነው፣ ኦሮሚያም እንደዛው ነው። በብዙ የሀገራችን አካባቢዎች ያለው ሁኔታ የሚታወቅ ነው። እንኳን ለምርጫ ቀርቶ ወጥቶ ለመግባት በራሱ አስጊ የሆነበት ሁኔታ ነው። ኤግዛጀሬት ያደረኩት አይደለም እኮ ብለሽኝ ነበር። በምን ውስጥ ነው እየሰራን ያለ ነው የሚለው ነው ፖይንቱ። ስለዚህ በጫና ውስጥ ቢሮ ከታችሁ መንቀሳቀስ ከቻላችሁ ምርጫ ለማድረግ መራጩ ህዝብ ነው። አሁን እኮ የኛ ኢሹ አይደለም። እኛ ተዘጋጅተናል፣ ጨርሰናል ብያለሁ። እጩዎች አሉን፣ ጠንካራ እጩዎችን አቅርበናል። በሁሉም ቦታዎች ላይ ምንም እንትን የሚለን ነገር የለም። እንደተባለውም ወይ ሸሚዛችንን ኮታችንን ስላልተኮስንም አይደለም፣ ጨርሰናል፣ ዝግጁ ነን። ነገ ምርጫ ቦርድ አምጡ ቢለን ማስገባት የምንችላቸው እጩዎች ነው ያሉን። ነገር ግን አጠቃላይ እንደ ሀገር ለመራጩም ህዝብ አስቻይ ሁኔታ አለ ብለን አናስብም። ለምሳሌ የስልጣን ፍላጎት ወይ የስልጣን ጉዳይና እኛን ላናሸንፍ እንችላለን ምናምን ብለን አስበን ከሆነ ምርጫው ሙሉ በሙሉ ቦይኮት ማድረግ እንችል ነበር። እኛና ላደረግንም የማድረግም ፍላጎት የለንም። ፕሮሰስ ውስጥ እንሳተፋለን፣ ፕሮሰስ ውስጥ አለን። እኛ የምንፈልገው ትክክለኛ ምርጫ እንዲካሄድ ነው። ምክንያቱም በእኛ በኩል ሙሉ ዝግጅታችንን ጨርሰን እየጠበቅን ያለው ነገር ነው። ነገር ግን እንዳልኩ የኛ ጉዳይ ብቻ አይደለም፣ ወይ የኢሃፓ ወይ የሆነ ፓርቲ ጉዳይ ብቻ አይደለም። ጉዳዩ አጠቃላይ የሀገር ጉዳይ ነውና ህዝብስ ምን ላይ ነው የሚለውን ነገርም ማየት ያስፈልጋልና በዛ ምክንያት ነው እኛ አስቻይ ሁኔታ የለም የምንለው እንጂ በፍጹም ስላልተዘጋጀን አይደለም። እሺ ተመልካቾቻችን፣ እንግዲህ ከወይዘሪት ምስጢረ ስላሴ ታምራት ጋር የነበረን ቆይታ ይሄን ይመስል ነበር። ስለዚህ ለነበረን ቆይታ እጅግ ከልብ ነው በጣም ወይዘሪት ምስጢረ ስላሴን የማመሰግነው። ሳምንት በተመሳሳይ ሰዓት በሌላ እንግዳና በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። የዛሬውን በዚሁ አበቃለሁ። ስሜ ነባይ ፈርስ ነኝ። በጣም አመሰግናለሁ።